አካኪ ዘራፍ አካኪ ዘራፍ አለችና ተናነቀቻት። እስኪ ዛሬ ወደ ራሽያ እንሂድ። 17 አረጋውያን ሴቶችን ያደረገችውን ኢራናን ተዋወቋት። በጣም የሚያስገርመው ግን ለምን እንዳደረገችው የሚገልጸው ምክንያቷ ነው። ቮድካ መግዣ ለማግኘት ስትል ብቻ ነው። ከባድ ሱሰኛ ናት። ከምታስቡት በላይ በጣም ሱሰኛ ናት። እና እኔን ካላወቃችሁኝ ዊልቸርማን እባላለሁ። ተኝቼ ነው እየሰራ ያለሁት። ስለዚህ እኔ ማበረታታትም መደገፍ የምትፈልጉ ከሆነ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። እንድበረታ እንድጠነክር ያግዘኛል። አመሰግናለሁ። ወደ ታሪካችን እንግባ። ታሪኩ የሚጀምረው በ2002 ዓመተ ምህረት ሩሲያ ውስጥ በምትኖር ኢራና በተባለች ሴት ነው። ኢራና ለቮድካ ከፍተኛ ሱሰኛ ከመሆኗ የተነሳ ጠዋትም ማታም ነው የምትጋተው። በዚህ ወቅት ባለቤቷ ኢራና ሁልጊዜ እንደምትሰክር ብቻ ሳይሆን ያላቸውን ገንዘብ በሙሉ ለቮድካ እያባከነች እንደሆነ ተረዳ። ስለዚህ ከእንግዲህ ለመጠጥ የሚውል አንድም ሳንቲም አልሰጥሽም ብሎ ከለከለ። ይህም ደግሞ ኢራናን በጣም አበሳጫት። ገንዘብ የምታገኝበትን መንገድ ራሷ መፈለግ እንዳለባት ወሰነች። እናም ጥሬ ገንዘብ የምታገኝበትን አንድ ሴራ አወጣች፣ ንድፍ አደረገችው። ኢራናም ኢላማ ያደረገችው ደካማ አረጋውያን ሴቶችን፣ በተለይም ደግሞ ብቻቸውን የሚኖሩትን ነው። እነሱን ገድላ ያላቸውን ጥሬ ገንዘብ ለመውሰድ አቀደች። የመጀመሪያውም ሰለባ ገበያ ቦርሳ በመሸከም እየተቸገረች ያለች አንዲት አሮጊት አየች። ወደ እሷም ጠጋ ብላ እንደምን ዋሉ ማዘር፣ ዘንድሮ ወጣቱ ከፍቷል፣ ላግዞት የሚል የለም፣ እኔን ልርዳው፣ ልሸከሙሉ፣ መንገድም ላሻግሩ ትላለች። አሮጊቷም በኢራን እርዳታ በጣም ተደስታ ወደ ቤቷ ጋበዘቻት። ግን እሷ እንደዚህ ያደረገችው እንዳትጠረጠር ነው። ቤት ውስጥ እያሉ አረጋዊቷ ፊቷን ባዞረችበት ቅጽበት ኢራና እርምጃ ለመውሰድ አመቺ ጊዜ እንደሆነ አሰበች። አንድ የአበባ ማስቀመጫ አነሳችና አረጊቷን ጭንቅላቷ ላይ መታቻት። ሴትየዋን በደረሰባት ጉዳት ህይወት አለፈ። ከዛም ኢራና ቤት ውስጥ ያለውን ጥሬ ገንዘብ መፈለግ ጀመረች። በመጨረሻም ጥቂት ሩቢ የሩሲያ ገንዘብ አገኘች። ይህም በወቅቱ $20 ገደማ የሚጠጋ ነበር። መጠኑ ትንሽ ቢሆንም ቮድካ ለመግዛት ግን በቂ ነው። ስለዚህ ገንዘቡን ይዛ ከአካባቢው ጠፋች። ፖሊሶችም እዛ አካባቢ ደረሱ፣ ግን መረጃ በማጣታቸው ምርመራው ቆመ። ምርመራው ቢቆምም ግን ኢራና አረጋውያንን ማታለል ቀላል ነው የሚል ድምዳሜ ላይ በመድረሷ ግድያውን እንደ ስራ ተያያዘችው። አንዷን ደካማ አሮጊት ካገኘች በኋላ ብቻዋን መኖሯን የዕለት ተዕለት እንቅስቃሴዋን ለማወቅ ለጥቂት ቀናት በድብቅ ትከታተላለች። ከዛ በኋላ ስልቷን ይበልጥ በማጠናከር ማህበራዊ ሰራተኛ በመመሰል ወይም ደግሞ እንደተለመደው ላግዛችሁ በማለት ቤታቸው ውስጥ መግባት ትጀምራለች። አንዴ ቤታቸውም ከገባች በኋላ ትክክለኛውን ጊዜ ትጠብቃለች። ከዚያም ከቦርሷ ውስጥ መዶሻ ወይም መጥረቢያ ታወጣለች። አሊያም ቤት ውስጥ ያለ ከባድ ነገር ትወስድና እስኪሞቱ ድረስ ትደበድባቸዋለች። ከዛም ቤቱን በሙሉ ፈትሻ ያገኘችውን ጥሬ ገንዘብ ትሰርቃለች። አብዛኛውን ጊዜ የምታገኘው ጥቂት ሺህ ሩቢ ብቻ ነው። በወቅቱ $65 ገደማ እንደዛ አካባቢ የሚጠጋ ነው። በጣም ትንሽ ገንዘብ ነው። ነገር ግን ለሷ ይህ ይበቃታል። ምክንያቱም አላማዋ ቮድካ መግዛት ብቻ ነው። በተጨማሪም ከቤቱ ከመውጣቷ በፊት ማስረጃን ለማጠፋፋት የጋዝ ማንደጃ ከፍታ ወይም ደግሞ የሚቃጠል ሻማ ትታ በመውጣት ቤቱን በእሳት እንዲጋይ ትሞክራለች። እንግዲህ አብዛኛው ጊዜ እሳቱ አይቀጣጠልም፣ ዝም ብሎ ይጠፋል። ነገር ግን ኢሪና ግድ የላትም። እቅዷን ቀጠለች። ግልጽ እንደሚታየው ኢሪና እስካሁን ካየናቸው ነፍሰ ገዳዮች ሁሉ በጣም የተዝረከረከች ናት። ብዙ ስህተቶችን ትሰራለች። ለምሳሌ አሻራዋን በየቦታው ትተዋለች። አንድ ጊዜ ደግሞ ለአንዲት አረጋዊት ቤት ውስጥ የግድያ መሳሪያውን ረስታ ወጥታለች። ነገር ግን ለሷ ግድ አልነበራትም፣ ምክንያቱም ማንም ሊይዛት አይችልም። ይህ ሁኔታ ለአመታት ቀጠለ። በየአመቱ ኢሪና በየአካባቢው አረጋውያን ሴቶችን ትገድላለች። ፖሊሶች ግን እነዚህ ወንጀሎች የምትፈጽሙ እሷ መሆኗን በፍጹም አልጠረጠሩም። በእርግጥ ሲሪያል ኪለር አካባቢ እንዳለ ያውቃሉ። ነገር ግን ግድያዎቹ በጣም ጨካኝ ስለሆኑ ፈጻሚው ወንድ መሆን አለበት ብለው ደመደሙ። ስለዚህ ጊዜያቸውን በሙሉ ወንድ ፍለጋ ላይ አባከኑ። እንዲያውም በበርካታ ግድያዎች ወቅት አንድ ሴት በአካባቢው ስትታይ እንደነበር ሪፖርቶች ቢደርሷቸውም ፖሊሶች ገዳዩ ሴት ሊሆን ይችላል ብለው ማመን አልፈለጉም። እንዲያውም ገዳዩ ወንድ ነው፣ ነገር ግን ሴቶችን ለማታለል ወደ ቤታቸው ለመግባት የሴት ልብስ ለብሶ ነው የሚል ግምት ወሰዱ። ምን ያህል ከመንገድ እንደወጡ ማሰብ ይቻላል። በጣም የደከመ ምርመራ ነው ያደረጉት። ለማንኛውም 8 ዓመታት አለፉ። አሁን 2010 ነው። ኢሪና አሁንም ግድያዎቹን ቀጥላለች። አንድ ቀን ሌላ ሰለባ አገኘችና ቤቷን አንኳኳች።
አረጋዊቷም አስገባቻት። ከዚያም ኢሪና ጥቃቷን ሰነዘረችባት። ነገር ግን ይቺ አረጋዊት ጠንካራ ነበረች። ዘራፍ አካኪ ዘራፍ፣ ዘራፍ አካኪ ዘራፍ አለችና ተናንቀቻት። በራሽያኛ ምን እንደሚባል አላውቅም፣ ብቻ በደንብ ተከላከለቻትና በጣም በከፍተኛ ድምጽ ጮኸች። ኢሪና ደነገጠችና ከአካባቢው ሩጣ ወጣች። ይቺ አሮጊት ከጥቃቱ ተረፈች። ፖሊሶች ቃሏን ሲቀበሉ ያጠቃችኝ በእርግጥም ሴት ናት አለች። በተጨማሪ መልኳን በሚገባ መግለጽ በመቻሏ ፖሊሶች ምስሏን አሳሉ። ምስሉም በከተማዋ ሁሉ ተለጠፈ። አሁን ሁሉም ሰው ኢሪናን የሚባል ገዳይ መፈለግ ጀመረ። ፖሊስም ቀደም ሲል አሻራቸው የተወሰደ ሴቶችን ሁሉ መፈተሽ ጀመሩ። ነገር ግን አሻሯ ሊገኝ አልቻለም። ምክንያቱም እድለኛ ሆና ኢሪና ከዚህ በፊት ለማንኛውም ነገር አሻሯ ተወስዶ አያውቅም። በዚህም የተነሳ ይበልጥ መዝረክረክ ቀጠለች። ከዚያም በ2010 አንድ ሳምንት ውስጥ በአንድ መንገድ ላይ የሚኖሩ 3 አረጋውያንን አደረገቻቸው። አሁን በድምሩ 16 አረጋውያን ህይወት አጥፍታለች። አሁንም ግን አልበቃትም፣ ወይም ደግሞ ለቮድካ ተጨማሪ ገንዘብ አስፈለጋት። በመጨረሻ አሌክሳንድራ የተባለች አረጋዊት ኢላማ አደረገች። በአሌክሳንድሪያና በሌሎች መካከል ያለው ልዩነት ደግሞ ኢሪና አሌክሳንድሪያን በግል ታውቃታለች። ስለምታውቃት ደግሞ ማህበራዊ ሰራተኛ ነኝ የሚል ድራማ መጠቀም አልቻለችም። ይልቁንም ቤትሽን ላስብልሽ የሚል ሰበብ አቀረበች። አሌክሳንድራ እሺ ቃልቻት። ምስኪኗ ትልቋ ሴትዮ። በኋላም ኢሪና ወደ ቤቷ ሄደችና እንደተለመደው በከባድ ነገር መታቻት። ከዚያም የውሃ መታጠቢያ ገንዳ ውስጥ ሰምጣ እንድትሞት አደረገቻት። ያገኘችውን ገንዘብ ይዛ ወጣች። ነገር ግን አሌክሳንድራ ብልህ ነበረች። በዛ ቀን ጧት ለጎረቤቷ ኢሪና የምትባል የማውቃት ሴት ቤት ልታስውብልኝ ትመጣለች ብላ ነግራ ነበር። ፖሊሶችም መጥተው አካባቢውን ሲመረምሩ ያ ጎረቤት መረጃውን ሰጣቸው። አሁን ፖሊሶች ከምስሉ ጋር የሚዛመድ ስም አገኙ። ሄደውም ኢሪናን ፈልገው አሰሯት። በመጨረሻም የፈጸመችውን ግድያ በሙሉ አመነችው። ወደ ፍርድ ቤትም ቀርባ ጥፋተኛ ተባለች። የተፈረደባት ግን 20 ዓመት ብቻ ነው፣ 17 አሮጋውያን አድርጋ። ምክንያቱም በሚገርም ሁኔታ በሩሲያ ሕግ ለአንድ ሴት የሚሰጠው ከፍተኛ እድሜ ልክ እስራት 25 ዓመት ብቻ ነው። ከዚህ በላይ እንዲፈርዱ ሕጉ አይፈቅድላቸውም። ወንዶች እድሜ ልክ እስራት ሊፈረድባቸው ይችላል። ሴቶች ግን የፈለጉትን ያህል ሰው ቢገሉ የእድሜ ልክ እስራት አይፈረድባቸውም። የራሽያን ሕግ እንዴት ታዩታላችሁ? ተኝቼ ነው የምሰራላችሁ። ምናልባት ትንሽ ዊርድ ሊመስላችሁ ይችላል። ነገር ግን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አመሰግናለሁ። ባይ